ሰከላ ቲዩብ ሰከላ የመዝናኛ መረጃ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ ሰከላ ሶርስ ኦፍ ናይል። የጊዜ ሚዛን በእውነተኛ ታሪክ ላይ የተመሰረተ ደራሲ ዋሲሁን አራጌ፣ ተራኪ ክብሮም ወርቁ። የጊዜ ሚዛን። ጊዜ እንደው አይጠፋም፣ ይነጋል ይመሻል፣ ይነጋል ይመሻል። ኧረ በቃ ፍሬንድ፣ እኔ ወጣዋለሁ እንዴ! እዚህ የሰለቸኝ ዲስኩር አንሶኝ ጭራሽ በማህበር ተደራጅታችሁ አዛል ታደርጉኝ። ተው እንዴት እንደማጠምዳትና ለጥብስ እንደማደርሳት ታሳያለሁ። ከክፍል 1 የቀጠለ እነሆ የጊዜ ሚዛን ክፍል 2። በተጋደመበት ኪሱን እየደባበሰ የሚያናደው ቺስታ ነኝ አላስፋው በቁጭት። የሚላክልህን ገንዘብ በአግባቡ አትጠቀምም፣ ቢያንስ ነገ በለስ ቢቀናህ እንኳን ይጠቅምህ ነበር አለ ፍርድ አወቅ በወንድማዊነት ገሰጻ። አስፋው ትንሽ ሲያስብ ቆይቶ ረስቸው ነበር፣ ኤቲኤም ያለች እድሜ ለሰርካለም አለ አስፋው እፎይታ እየተሰማው። እስከ መቼ በሰው ገንዘብ ትመካለህ? ለማንኛውም ይቅና አለ ፍርድ አወቅ በፌዝ። በቴፒና አካባቢዋ የተከሰተው ግጭት ጠንከር እያለ በመታየቱ ትላንት የዞኑ አስተዳዳሪ ከማሻ ወደ ቴፒ መጥተው የወረዳውን መንግሥት ሠራተኞች ለወጉ ሰብስበው ነበር። ፍርድ አወቅ የአካባቢው ሰላም መደፍረስ ስለሚያሳስበው ባገኘው አጋጣሚ ከግቢ እየወጣ ከሚያውቃቸው ሰዎች ጋር የተገናኘ መረጃዎችን ይለዋወጣል። አየር ሜዳ አካባቢ ወደ ቴክኒክና ሙያ ትምህርት ቤት መውረጃ በሚገኘው ሻይ ቤት በረንዳ ላይ ከአሪ ጋር ቁጭ ብለዋል። አሪ፣ ስብሰባው እንዴት ነበር ሲል ፍርድ አወቅ ጠየቀ። ዕቃቃ ነው እባክህ፣ ዱባና ቅል ለየቅል አለ አሪ ትክት ብሎት። እሱማ የታወቀ ነው አለ ፍርድ አወቅ አሪን አይኑን እየተመለከተ። ዲስኩር ያልቅባቸው አባቶች፣ እናቶች፣ እህቶችና ወንድሞች የቴፒ የብሔር ብሔረሰቦች ሀገር እንጂ የሸክቾ ሸካና መጀንገር ወይም የከፋ የአማራና የኦሮሞ ብቻ አይደለችም። ከ18 በላይ ብሔር ብሔረሰቦች ተስማምተው ተዋደውና ተፋቅረው የሚኖሩባት የኔ ያንተና ያንቺ የሁላችንም ሀገር ናት። ስለ ቴፒ ሁሉም ይመለከተዋል። ከሰው ስተት ከብረት ዝገት አይጠፋም። መላእክት አይደለንም፣ እኛም እንደናንተ ሰው ነን። ስተት ልንሰራ እንችላለን ወዘተ። ከቀባጠረ በኋላ ተከሰቱ በተባሉ ችግሮች ዙሪያ ጥያቄዎች እንዲነሱ ለተሳታፊው ዕድሉን ሰጠ። ሽፍታን በገንዘብ ትረዳላችሁ፣ መሳሪያ አስታጥቃችኋል፣ እንዲህ ብላችሁ አውርታችኋል፣ ስንቅ ታቀብላላችሁ በሚል ብዙ ግለሰቦች ለእስር እየተዳረጉ እያዬ ውስጥ ስሜቱን አውጥቶ የሚናገር ማን ሞኝ ያለ? ቄሱም ዝም፣ መጽሐፉም ዝም ሆነ ነገሩ። ከብዙ ጉትጎታና ውትወታ በኋላ በብዙዎች መካከል አንድ እጅ ድንገት ሽቅ ብቅ አለ። የቄስ ሰፈር ልጅ ነው። አጠርና ወፈር ያለ ጸጉሩን አልፎ አልፎ ሽበት የወረረው ጎልማሳ ባዳራሹ በቀኝ ጥግ በኩል ተነሳ። ክቡር አስተዳዳሪ፣ ዕድሉ ስለተሰጠኝ በቅድሚያ አመሰግናለሁ ብሎ ጉሮሮውን ጠራረገና በመጠኑ ብሶቱን ማሰማት ጀመረ። ሕዝቡ መናገር ፈርቶ እንጂ በመልካም አስተዳደር ችግር ተወጧል። ችግሩን እናንተም ብትሆኑ በግልጽ ታውቁታላችሁ። ብዙ ጊዜ የራሳችሁን ፍላጎት ለማሳካት ነው ስጥሮቱ የምትሉት። ሕዝቡን ጭራሽ ትኩረት ነስታችሁታል። ሕዝብን በቀና ልብ ያላሳተፈ ነገር ደግሞ ግቡን መጥቶና ዓላማውን አሳክቶ አያውቅም። እንደ ሕዝብ አስተዳዳሪነታችሁ ሳትታክቱ የሕዝብን የልብ ትርታ ለማድመጥ ሞክሩ። እኛ ብቻ ነን አዋቂ፣ ስለ እናንተ ከእናንተ በላይ እናውቅላችኋለን አትበሉ ባካችሁ።
ሁሉም ብናወራው ሆድ ባዶ ይቀራል። ከዚህ በላይ የምለው የለኝም አለና በቁጭት አመሰግናለሁ ብሎ ተቀመጠ። አዳራሹን ጸጥታ ዋጠው። ጀግና ምን አሉት አለ ፍርድ አወቀ። ሰሚ ያጣ እንጂ ሰውማ የታሰረስ መናገሩ መች ፈራ። አሪ በረጅሙ ተነፈሳና አስተዳዳሪው እንዲህ ሲሉ ዝምታውን ሰበሩት። አንዳንድ ችግሮች እንዳሉ ተረድተናል ብሎ ማስረዳቱን ቀጠለ። ችግሮችን ለመፍታት የበኩላችን ጥረት እያደረግን ነው። ታዲያ የእኛ ብቻ ጥረት የትም ስለማያደርሰን የእናንተም ድጋፍ ያስፈልገናል። አሁን ለመናገር ያልደፈራችሁበት ምክንያት ምናልባት በስጋት ውስጥ ስላላችሁ ሊሆን ይሆናል። በማንኛውም ጊዜ ቢሮዬ ድረስ በግልም ይሁን በቡድን እየመጣችሁ አለብን የምትሉትን እያንዳንዱ ችግር ልታካፍሉኝ ትችላላችሁ አሉ። በአዳራሹ የሞላውን ተሳታፊ ግራና ቀኝ እየተመለከቱ። ሰው ግን አሁንም ዝምታ መረጠ። ሕዝብን በቅን ልቦና ያላሳተፈው ስብሰባ መፍትሄ ሳይቀመጥለት በአጭሩ ተቋጭ አለ አሪ የፌስ ሳቅ እየሳቀ። ታዲያ መፍትሄው ምንድን ነው? ጭንቀቱ ከጊዜ ወደ ጊዜ እየናረ ነው። ሳንወድ በግድ ቀስ እያልን እኮ ሁሉንም ነገር እየለመድ ነው መጣን። ለካ ሲለመድ ሁሉም ቀላል ነው። የሞት መርዶ መስማት አያስደነግጥም። ጥይቱም እንደ ቡሄ ጅራፍ ጩኸቱ አያስፈራም አለ ፍርድ አወቅ ውስጡ በሐዘን ተሰብሮ። እውነት ለመናገር ግን ከከንቲባ ተብዬው አስተዳዳሪው ይሻላል። ቢያንስ ለንግግሩ ይጠነቀቃል። ያኮ አለና አሪ በቁጭት ጭንቅላቱን ነቀነቀ። ማለት አራቶኝ ሕዝብ ሰብስቦ የሚሳደብ ምን አለ ሲል ጠየቀ ፍርድ አወቅ ጮክ ብሎ። ቀስበል አላሪ ግራ ቀኙን ዞር ብሎ ተመለከተና ሕዝብ በሁለት ጎራ ተከፍሏል። ከደፈረሰውና ከንጹሕ ምንጭ የተቀዳችሁ አላችሁ። ሁላችሁንም በአንድ ጎራ አንፈርጅም። ካሁን ጀምሮ ግን እያንዳንዳችሁ ጎራችሁ ለዩ። ፔስታል አንጠልጥሎ የመጣ ሁሉ ዱላ ቀባይ ሆኗል። የሚገርመው ግን ባቀበለው ዱላ የተመታበትና እየሞተበት ያለው ራሱ መሆኑ ነው። እስካሁን ድረስ ሸክቾ ሸኮን፣ ሸኮ ሸክቾን፣ ሸክቾ መጀንገርን፣ መጀንገር ሸክቾን አልገደለም። ከዚህ ውስጥ ስልጣን ይገባናል የምትሉ የስልጣን ጥመኞችም አላችሁ። ስልጣን እንደ መደብ ስጋ በቅርጫ ተከፋፍሎ የሚታደል አይደለም። የትኛው የተማሪ አካባቢ ተወላጅ አለና ነው ስልጣን የምንሰጣችሁ? ምድረ ሱሳ ሆስፒታልም ቢሆን ለመቀጠር ነርስና ዶክተር መሆን ያስፈልጋል። ታዲያኛ ምን እናድርግ? ያለ ብቃት ሳይማር ቦታውን እንስጠው? ምን ፍጠሩ ትሉናላችሁ? በከተማ አስተዳደር አካባቢ ባሉ ቢሮዎች አመዛኙ ሰራተኛ ስናየው ከ40 በመቶ በላይ የሌላ ብሔር ተወላጆች ናቸው ቦታውን የያዙት። በሌሎች አጎራባች ዞኖች ብትሄዱ ይሄ ድል በፍጹም የለም። ለምሳሌ የከፋን ዞን እንመልከት። ከፋን ሆኖ የማያችል ሥራ አይቀጠርም። እኛ ግን ሸክን ሆኖ የሚናገር ብቻ አላልንም። እንደ ትምህርት ዝግጅታችሁ ሥራ እየሰጠን ነው። ከዚህ በላይ ምን እንፈጥርላችሁ ትፈልጋላችሁ ነበር ያለው። በየቦታው የሚፈሰውን የሸከው ደም የበግ ደም አድርጎታል አለ አሪ አንገቱን አቀርቅሮ ጥርሱን እየነከሰ። የባሳለና ሀገርህን አትልቀቅ ብሎ ፍርድ አወቅ ተነሳ። እንደው አይጠፋም፣ ይነጋል ይመሻል፣ ይነጋል ይመሻል። ትራስ ከትግራይ ክልል ተነስታ ወደ የተመደበችበት ሚዛን ቴፒ ዩኒቨርሲቲ ለመድረስ 1400 ኪሎ ሜትር ገደማ አቆራርጣ ተጉዛለች። በመኪና ከ4 ቀናት ያላነሰ መንገድ ተጉዛ በመምጣቷ ወደ የተመደበችበት ዶርም እንደገባች በድካም የዛለ ሰውነቷን ለማሳረፍ ቸኩላለች። ከማንም ጋር አልተነጋገረችም። ትዝታ ከያዘችው ተደራራቢ አልጋ ላይኛው ላይ አንሶላዋን አነጣጥፋ ልብሷን አውላልቃ ፒጃማዋን ለብሳ በጀርባዋ አረፍ አለች። ትዝታ ከእናቷ ለምለም ጋር ስልክ እያወራች ስለነበር ለትራስ ብዙ ትኩረት አልሰጠቻትም። ትራስን ጭልጥ ያለ እንቅልፍ ይዟት ሄደ። ከርቀት ጎልተው የሚታዩት ዐይኖቿ ፍጥጥ ብለው ሰውን አይመለከቱም። ለተስተካከለው ለግላጋ ቁመኗ ከራስ ፀጉር እስከ እግር ጥፍሯ
ለመላው አካላቷ በተጠንቀቅ ዘብ የቆሙ ይመስላሉ። ስስ ከንፈሮቿ ሲገለጡ ችምችም ብለው የሚታዩት የወተት አረፋ የመሰሉ ጥርሶቿ የሰውን ቀልብ በቀላሉ ይገዛሉ። ፈገግታዋ ገዳይ ነው። እንደ ጠፍ ጨረቃ ይማርካል። ሁሉም እንደ ልቡ ግን አያገኘው። ጊዜ፣ ሰዓትና ቦታ እንዲሁም ሰው ይመርጣል። ሲበዛ ጥንቁቅ ናት ትዝታ ማስረሻ። ያያት ሁሉ ቶሎ አይኑን ከላዩዋ ላይ አይነቅልም። ሴቶች በቁንጅናዋ ስለሚቀኑ ከእሷ ጋር መታየትን አይወዱትም። በዙሪያ ብዙ ወንዶች ቢያንዣብቡም ሴቶች እሷን ሲርቋት፣ እሷ ደግሞ በተራዋ ጥሎባት ወንዶችን ትሸሻለች። እናቷን ለምለም በቀለን እንደ እናት ብቻ ሳይሆን እንደ እህት፣ ወንድም፣ አባትና ጓደኛ ጭምር አድርጋት ነው ለዘመናት የኖረችው። ሁለመናዋ ቁርጥ እናቷን የምትመስለው። ዛሬ ግን እናቷ ከጎኗ የለችም። ለአገሩ እንግዳ፣ ለሰው ባዳ ሆናለች። እናም ሰው አስፈልጋት። ከእንቅልፏ እንደነቃች በግማሽ ክብ ፊቷ ላይ የተበተነውን ጥቁር ሐር የመሰለ ረጅም ጸጉሯን ሰብስባ ወደ ኋላ እያሰረች አንገቷን ቀና አድርጋ በግማሽ ጎኗ ትራስ ተደግፋ ለደቂቃዎች በሐሳብ ጭልጥ ብላ ወደ እናቷ ነጎደች። ከሐሳቧ ስትመለስ የረሃብ ስሜት ሆዷን ቦረቦራት። ካልጋዋ ላይ ወርዳ የተደራራቢ አልጋውን ብረት በአንድ እጇ ተደግፋ ወደ ትራስ ተመለከተች። ትራስ ግርማይ ቀጠን ብላ ረዘም ያለ ተክለ ሰውነት የታደለች ስትሆን ቸኮሌት በሚመስለው ጠይም ፊቷ ላይ ባጭር የተቆረጠችው ጸጉሯ ግንባሯ ላይ ተደፍቷል። ዐይኖቿ ግራና ቀኝ ሲንከባለሉ ልብን ያማልላሉ። ሁልጊዜ ከፊቷ የማይጠፋው ፈገግታዋ ተኝታም አብሯት ያለ ይመስላል። ስትስቅ ጥርሶቿ ጥቁር ሰማይ ያዘላቸው ብርሃነ ፈንጣቂ ከዋክብትን ይመስላሉ። ፈገግታዋ ነፍስ ይዘራል። ግራግርስ ሰው አማኝና የዋህ ቢጤ ናት። ሰውን ቶሎ ቀርቦ መራቅ አይሆንላትም። ከራሷ ይልቅ ስለ ሰዎች አብዝታ መጨነቅን የምትወድ አይነት ልጅ ነች። ትዝታ ለትንሽ ጊዜ ስትመለከታት ቆይታ ፈራ ተባ እያለች ቀስ ብላ በእጇ መታ መታ በማድረግ ትራስን ከእንቅልፏ ቀሰቀሰቻት። ቀና ብላ እየተንጠራራች ዋይ አለች። ትራስ በመስኮት ወደ ውጭ ስታይ ደንገዝገዝ ብሏል። ዶርም ውስጥ የቀሩት ሁለቱ ብቻ ነበሩ። ዙሪያ ገባውን ከቃኘች በኋላ ትዝታን ፈገግ ብላ ተመለከተቻት። ቅድም ስትገቢ እናቴ ጋር ስልክ እያወራው ስለነበር አልተዋወቅንም፣ ይቅርታ ትዝታ እባላለሁ አለችና በፈገግታ እጇን ለሰላም ተዘረጋች። ትዝታ ቆንጆ ስም አለሽ፣ ትራስ እባላለሁ አለች ጥርት ባለ አማርኛ። ትራስ ትንሽ ቆይታ ጥያቄውን አስከተለች። የት አገር ልጅ ነሽ? የከፋ ከተማችን ቦንጋ ትባላለች። እጇን ወደ ቦንጋ አቅጣጫ እየጠቆመች እዚች ጋር ብላ ሳቀች። ትራስ ፈገግ እንዳለች በእጅሽ ነካሽ እኮ ወደ ከተማ ሳንገባ ተገንጥለን አለፍ ነው እንጂ ዳርዳሯን አይቻታለሁ። አዎ ብዙ መኪኖች ከተማ ሳይገቡ ነው የሚገነጠሉት። አንቺስ? መቀሌ ብላ ትዝታን ትኩር ብላ ተመለከተቻት። ዋው ሰሜናዊት ኮከብ። ትራስ ደስ አላት። መቀሌ ዩኒቨርሲቲ ሲያስተምር የነበረ ጎረቤታችን አለ። ስለ ሕዝቡ ደግነት አውርቶ አይጠግብም። የፈጣሪ ፈቃድ ከሆነ የሰማሁትን ወደፊት ሄጄ ማየት ፈልጋለሁ አለች ትዝታ። ምን ችግር አለች ትራስ በኩራት። ከዶርም ወጡና እራት ለመብላት ወደ ካፌ አመሩ። ብዛት ያላቸው ወንድና ሴት ተማሪዎች ምሳ ለመብላት ካፌ በር አካባቢ ሰልፍ ይዘው ተኮልኩለዋል። አስፋው ካፌው አጠገብ አዲስ በሚሠራው ግዙፍ የላይብረሪ ሕንፃ አጠገብ ቆሞ ወደ ሰልፈኞች ዐይኑን ጥሏል። አንዳንዴ ብቻ በቆመበት ዐይኑን ወደ ሕንፃው የኮንስትራክሽን ሥራ ወርወር ያደርጋል። መምህር ባህሩ በጥቁሩ ሶፋቸው ላይ ነጭ ሸሚዛቸው ጎልቶ ይታያል።
እሁድ በቀር አዘወትረው በሚለብሱት ሙሉ ልብሳቸውና ገብስማ ዠርጋጋ ጺማቸው በብዙዎች ዘንድ መለያ ምልክታቸው ሆኖላቸዋል። ክላስ ሲያስተምሩ ቆይተው ለምሳ እየወጡ በአካባቢው ሲያልፉ አስፋው ከተማሪዎች ራቅ ብሎ ዓይኑን ሲያቁለጨልጭ አይተው እንዳላዩ ማለፍ ኃላፊነትን መሸሽ ነው ብለው አሰቡና ጠሩት። አንተ የማትረባ ካሉ በኋላ በትዝብት ዓይን ተመለከቱት። አስፋው ኮፍያውን እያስተካከለ አቤት አለ በመሽቆጥቆጥ። ዘንድሮም አልተለወጥክም አሉ በጣም እያዘኑ። ኧረ ተሻሽያለሁ ቲቸር። ኧረ መምህር ባህሩ አቋረጡት። ምን ትሻሻላለህ? ካለባበስህ እስከ አነጋገርህ ሌላ ነህ። አሁን እንዳንተ አይነቱ ሀገር ይረከባል ይበክላል እንጂ። አንገቱን አቀርቅሮ ሱሪውን በአንድ እጁ ከፍ እያደረገ ከዚህ በኋላ ራሴን ይበልጥ አስተካክዬ ለሀገሬ። ዓይኑን ወደ አዳራሹ ወረወረ። ዓይኑ ወዴት እንደሚማትር እያስተዋሉ ሀገሬ አትበል፣ አፍህን ሞልተህ። አፍ ላይ እንኳን አያምርም። ይህን ጊዜ የምታንዣብበው አንዷ ላይ ዓይንህን ጥለህ ይሆናል። የሰው መንገድ ልታስት ከትምህርት የለህበት ወይ ከማንነት አልተዛመድ። ይህ ጊዜ ስንቱን ታሳየኛለህ። በአንድ ጊዜ ዘመን ተገልብጦ ሀገሩን የማያውቅ ባህሉን የረሳ እንዳንተ አይነት ትውልድ ይፈጠር። አይ ፈጣሪ፣ ለትዝብት የሆነ ያቆየኸኝ። ይህንን ከማይ እንደ ጓደኞቼ እንደው ተረሽኜ ወይ ተሰድጄ ባርፍ ይሻለኝ ነበር አሉ በቁጭት መምህር ባህሩ። አስፋው የተቅለሰለሰ ዓይኑን ወዲህ ወዲያ ያቁለጨልጫል። ከስተቱ ለመማር ዝግጁ አለመሆኑ ይበልጥ እያበሳቸው ይከዜ አሉ መምህር ባህሩ በቁጣ ንዴታቸው መቆጣጠር የተሳናቸው። አስፋው እያጉረመረመ አካባቢውን ለቆ ተሰወረ። በአንድ መኝታ ክፍል ተመድበው የተጀመረው የትዝታና ትራስ ጓደኝነት ከጊዜ ወደ ጊዜ ቅርርባቸው እየጠነከረ መተሳሰባቸው እየጨመረ መጥቷል። ከዕለታት አንድ ቀን ሁለቱም በግል ሐሳባቸው ተውጠው ራት ለመብላት ካፌ በመሄድ ላይ እንዳሉ ትራስ ከሐሳቧ መለስ ብላ ታድለሽ ትዝታ፣ ምን አለ አንቺን ቢያደርገኝ ስትል ትራስ ቆዘመች። እንዴት አለች ትዝታ ግራ ተጋብታ። ከቤተሰቦችሽ ብዙ አራክሽ፣ ምን አለ መቀሌ ቢመድቡኝ አለች ፍዘዝ ብላ። ወይ አንቺ፣ እኔ እኮ ምን ልትይ ነው ብዬ ነበር። እኔም እንዳንቺ እዚሁ ነው። ምን ለውጣለን? ዋይ ኧረ ተይ። በክፉም ይሁን በደግ የሆነ ነገር ቢፈጠር ቶሎ ደርሰሽ እኮ መምጣት ትችያለሽ። እኔ በዓመት ክረምት ላይ ካልሆነ ንቅንቅ የለም አለች እንደ ቆዘመች። ትራሃስ ዝም ብለሽ ነው ማሰብ ያለብሽ። ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ የትም ብንሆን እኛ ሀገራችን ያለ ነው። ስንቱ አለ በባዕድ ሀገር ባይተዋር ሆኖ ሰው እንደ እህሏ የሚርበው። እናቱ የሞተችበትና ገበያ የሄደችበት እኩል ያለቅሳል ይሉሻል። ይሄ ነው። ይልቅ ርቦኛል፣ ቶሎ ቶሎ እንሄድ አለች ትዝታ ረጅም ቀሚሷን እየሰበሰበች። ትራስ ትንሽ አሰብ አድርጋ እሱስ እውነትሽን ነው ሐራይ ማሬ አለችና የእርምጃዋን ፍጥነት ጨመረች። ፊትና ኋላ ሆነው ካፌ ገቡ። የጊዜ ሚዛን በእውነተኛ ታሪክ ላይ የተመሰረተ። ደራሲ ዋሲሁን አራጌ፣ ተራኪ ክብሮም ወርቁ። የጊዜ ሚዛን። ጊዜ እንደው አይጠፋም፣ ይነጋል ይመሻል፣ ይነጋል ይመሻል። ትራስ ከትግራይ ክልል ተነስታ
ወደ የተመደበችበት ሚዛን ቴፒ ዩኒቨርሲቲ ለመድረስ 1400 ኪሎ ሜትር ገደማ አቆራርጣ ተጉዛለች። በመኪና ከ4 ቀናት ያላነሰ መንገድ ተጉዛ በመምጣቷ ወደ የተመደበችበት ዶርም እንደገባች በድካም የዛለ ሰውነቷን ለማሳረፍ ቸኩላለች። ከማንም ጋር አልተነጋገረችም። ትዝታ ከያዘችው ተደራራቢ አልጋ ላይኛው ላይ አንሶላዋን አነጣጥፋ ልብሷን አውላልቃ ፒጃማዋን ለብሳ በጀርባዋ አረፍ አለች። ትዝታ ከእናቷ ለምለም ጋር ስልክ እያወራች ስለነበር ለትራስ ብዙ ትኩረት አልሰጠቻትም። ትራስን ጭልጥ ያለ እንቅልፍ ይዟት ሄደ። ከርቀት ጎልተው የሚታዩት ዐይኖቿ ፍጥጥ ብለው ሰውን አይመለከቱም። ለተስተካከለው ለግላጋ ቁመኗ ከራስ ፀጉር እስከ እግር ጥፍሯ ለመላው አካላቷ በተጠንቀቅ ዘብ የቆሙ ይመስላሉ። ስስ ከንፈሮቿ ሲገለጡ ችምችም ብለው የሚታዩት የወተት አረፋ የመሰሉ ጥርሶቿ የሰውን ቀልብ በቀላሉ ይገዛሉ። ፈገግታዋ ገዳይ ነው። እንደ ጠፍ ጨረቃ ይማርካል። ሁሉም እንደ ልቡ ግን አያገኘው። ጊዜ፣ ሰዓትና ቦታ እንዲሁም ሰው ይመርጣል። ሲበዛ ጥንቁቅ ናት ትዝታ ማስረሻ። ያያት ሁሉ ቶሎ ዐይኑን ከላዩዋ ላይ አይነቅልም። ሴቶች በቁንጅናዋ ስለሚቀኑ ከእሷ ጋር መታየትን አይወዱትም። በዙሪያ ብዙ ወንዶች ቢያንዣብቡም ሴቶች እሷን ሲርቋት፣ እሷ ደግሞ በተራዋ ጥሎባት ወንዶችን ትሸሻለች። እናቷን ለምለም በቀለን እንደ እናት ብቻ ሳይሆን እንደ እህት፣ ወንድም፣ አባትና ጓደኛ ጭምር አድርጋት ነው ለዘመናት የኖረችው። ሁለመናዋ ቁርጥ እናቷን የምትመስለው። ዛሬ ግን እናቷ ከጎኗ የለችም። ለአገሩ እንግዳ፣ ለሰው ባዳ ሆናለች። እናም ሰው አስፈልጋት። ከእንቅልፏ እንደነቃች በግማሽ ክብ ፊቷ ላይ የተበተነውን ጥቁር ሐር የመሰለ ረጅም ፀጉሯን ሰብስባ ወደ ኋላ እያሰረች አንገቷን ቀና አድርጋ በግማሽ ጎኗ ትራስ ተደግፋ ለደቂቃዎች በሐሳብ ጭልጥ ብላ ወደ እናቷ ነጎደች። ከሐሳቧ ስትመለስ የረሃብ ስሜት ሆዷን ቦረቦራት። ከአልጋዋ ላይ ወርዳ የተደራራቢ አልጋውን ብረት በአንድ እጇ ተደግፋ ወደ ትራስ ተመለከተች። ትራስ ግርማይ ቀጠን ብላ ረዘም ያለ ተክለ ሰውነት የታደለች ስትሆን ቸኮሌት በሚመስለው ጠይም ፊቷ ላይ ባጭር የተቆረጠችው ፀጉሯ ግንባሯ ላይ ተደፍቷል። ዐይኖቿ ግራና ቀኝ ሲንከባለሉ ልብን ያማልላሉ። ሁልጊዜ ከፊቷ የማይጠፋው ፈገግታዋ ተኝታም አብሯት ያለ ይመስላል። ስትስቅ ጥርሶቿ ጥቁር ሰማይ ያዘላቸው ብርሃን ፈንጣቂ ከዋክብትን ይመስላሉ። ፈገግታዋ ነፍስ ይዘራል። ግራግርስ ሰው አማኝና የዋህ ቢጤ ናት። ሰውን ቶሎ ቀርቦ መራቅ አይሆንላትም። ከራሷ ይልቅ ስለ ሰዎች አብዝታ መጨነቅን የምትወድ አይነት ልጅ ነች። ትዝታ ለትንሽ ጊዜ ስትመለከታት ቆይታ ፈራ ተባ እያለች ቀስ ብላ በእጇ መታ መታ በማድረግ ትራስን ከእንቅልፏ ቀሰቀሰቻት። ቀና ብላ እየተንጠራራች ዋይ አለች። ትራስ በመስኮት ወደ ውጭ ስታይ ደንገዝገዝ ብሏል። ዶርም ውስጥ የቀሩት ሁለቱ ብቻ ነበሩ። ዙሪያ ገባውን ከቃኘች በኋላ ትዝታን ፈገግ ብላ ተመለከተቻት። ቅድም ስትገቢ እናቴ ጋር ስልክ እያወራው ስለነበር አልተዋወቅንም፣ ይቅርታ ትዝታ እባላለሁ አለችና በፈገግታ እጇን ለሰላም ተዘረጋች። ትዝታ ቆንጆ ስም አለሽ፣ ትራስ እባላለሁ አለች ጥርት ባለ አማርኛ። ትራስ ትንሽ ቆይታ ጥያቄውን አስከተለች። የት አገር ልጅ ነሽ? የከፋ ከተማችን ቦንጋ ትባላለች። እጇን ወደ ቦንጋ አቅጣጫ እየጠቆመች እዚች ጋር ብላ ሳቀች። ትራስ ፈገግ እንዳለች በእጅሽ ነካሽ እኮ ወደ ከተማ ሳንገባ ተገንጥለን አለፍ ነው እንጂ ዳርዳሯን አይቻታለሁ። አዎ ብዙ መኪኖች ከተማ ሳይገቡ ነው የሚገነጠሉት። አንቺስ? መቀሌ ብላ ትዝታን ትኩር ብላ ተመለከተቻት። ዋው ሰሜናዊት ኮከብ። ትራስ ደስ አላት።
መቀሌ ዩኒቨርሲቲ ሲያስተምር የነበረ ጎረቤታችን አለ። ስለ ሕዝቡ ደግነት አውርቶ አይጠግብም። የፈጣሪ ፈቃድ ከሆነ የሰማሁትን ወደፊት እጄ ማየት እፈልጋለሁ አለች ትዝታ። ምን ችግር አለች ትራስ በኩራት። ከዶርም ወጡና እራት ለመብላት ወደ ካፌ አመሩ። ብዛት ያላቸው ወንድና ሴት ተማሪዎች ምሳ ለመብላት ካፌ በር አካባቢ ሰልፍ ይዘው ተኮልኩለዋል። አስፋው ካፌው አጠገብ አዲስ በሚሠራው ግዙፍ የላይብረሪ ሕንፃ አጠገብ ቆሞ ወደ ሰልፈኞች ዐይኑን ጥሏል። አንዳንዴ ብቻ በቆመበት ዐይኑን ወደ ሕንፃው የኮንስትራክሽን ሥራ ወርወር ያደርጋል። መምህር ባህሩ በጥቁሩ ሶፋቸው ላይ ነጭ ሸሚዛቸው ጎልቶ ይታያል። ከእሁድ በቀር አዘወትረው በሚለብሱት ሙሉ ልብሳቸውና ገብስማ ዠርጋጋ ጺማቸው በብዙዎች ዘንድ መለያ ምልክታቸው ሆኖላቸዋል። ክላስ ሲያስተምሩ ቆይተው ለምሳ እየወጡ በአካባቢው ሲያልፉ አስፋው ከተማሪዎች ራቅ ብሎ ዐይኑን ሲያቁለጨልጭ አይተው እንዳላዩ ማለፍ ኃላፊነትን መሸሽ ነው ብለው አሰቡና ጠሩት። አንተ የማትረባ ካሉ በኋላ በትዝብት ዐይን ተመለከቱት። አስፋው ኮፍያውን እያስተካከለ አቤት አለ በመሽቆጥቆጥ። ዘንድሮም አልተለወጥክም አሉ በጣም እያዘኑ። ኧረ ተሻሽያለሁ ቲቸር። ኧረ መምህር ባህሩ አቋረጡት። ምን ትሻሻላለህ? ካለባበስህ እስከ አነጋገርህ ሌላ ነህ። አሁን እንዳንተ አይነቱ ሀገር ይረከባል ይበክላል እንጂ። አንገቱን አቀርቅሮ ሱሪውን በአንድ እጁ ከፍ እያደረገ ከዚህ በኋላ ራሴን ይበልጥ አስተካክዬ ለሀገሬ። ዐይኑን ወደ አዳራሹ ወረወረ። ዐይኑ ወዴት እንደሚማትር እያስተዋሉ ሀገሬ አትበል፣ አፍህን ሞልተህ። አፍ ላይ እንኳን አያምርም። ይህን ጊዜ የምታንዣብበው አንዷ ላይ ዐይንህን ጥለህ ይሆናል። የሰው መንገድ ልታስት ከትምህርት የለህበት ወይ ከማንነት አልተዛመድ። ይህ ጊዜ ስንቱን ታሳየኛለህ። በአንድ ጊዜ ዘመን ተገልብጦ ሀገሩን የማያውቅ ባህሉን የረሳ እንዳንተ አይነት ትውልድ ይፈጠር። አይ ፈጣሪ፣ ለትዝብት የሆነ ያቆየኝ። ይህንን ከማይ እንደ ጓደኞቼ እንደው ተረሽኜ ወይ ተሰድጄ ባርፍ ይሻለኝ ነበር አሉ በቁጭት መምህር ባህሩ። አስፋው የተቅለሰለሰ ዐይኑን ወዲህ ወዲያ ያቁለጨልጫል። ከስተቱ ለመማር ዝግጁ አለመሆኑ ይበልጥ እያበሳቸው ይከዜ አሉ መምህር ባህሩ በቁጣ ንዴታቸው መቆጣጠር የተሳናቸው። አስፋው እያጉረመረመ አካባቢውን ለቆ ተሰወረ። በአንድ መኝታ ክፍል ተመድበው የተጀመረው የትዝታና ትራስ ጓደኝነት ከጊዜ ወደ ጊዜ ቅርርባቸው እየጠነከረ መተሳሰባቸው እየጨመረ መጥቷል። ከዕለታት አንድ ቀን ሁለቱም በግል ሐሳባቸው ተውጠው እራት ለመብላት ካፌ በመሄድ ላይ እንዳሉ ትራስ ከሐሳቧ መለስ ብላ ታድለሽ ትዝታ፣ ምን አለ አንቺን ቢያደርገኝ ስትል ትራስ ቆዘመች። እንዴት አለች ትዝታ ግራ ተጋብታ። ከቤተሰቦችሽ ብዙ አራክሽ፣ ምን አለ መቀሌ ቢመድቡኝ አለች ፍዝዝ ብላ። ወይ አንቺ፣ እኔ እኮ ምን ልትይ ነው ብዬ ነበር። እኔም እንዳንቺ እዚሁ ነው። ምን ለውጥ አለን? ዋይ ኧረ ተይ፣ በክፉም ይሁን በደግ የሆነ ነገር ቢፈጠር ቶሎ ደርሰሽ እኮ መምጣት ትችያለሽ። እኔ በዓመት ክረምት ላይ ካልሆነ ንቅንቅ የለም አለች እንደ ቆዘመች። ትራሃስ ዝም ብለሽ ነው ማሰብ ያለብሽ። ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ የትም ብንሆን እኛ ሀገራችን ያለ ነው። ስንቱ አለ በባዕድ ሀገር ባይተዋር ሆኖ ሰው እንደ እህሏ የሚርበው።
እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል ይሉሻል። ይሄ ነው። ይልቅ ርቦኛል፣ ቶሎ ቶሎ እንሂድ አለች ትዝታ ረጅም ቀሚሷን እየሰበሰበች። ትራስ ትንሽ አሰብ አድርጋ እሱስ እውነትሽን ነው ሐራይ ማሬ አለችና የእርምጃዋን ፍጥነት ጨመረች። ፊትና ኋላ ሆነው ካፌ ገቡ። ጊዜ እንደው አይጠፋም፣ ይነጋል ይመሻል፣ ይነጋል ይመሻል። ሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ በዩኒቨርሲቲው መግቢያ በር አጠገብ በሚገኘው የጠጠር አውራ መንገድ ግራና ቀኝ ዘወትር ምሽት ከ12 ሰዓት ጀምሮ የአካባቢው ነዋሪዎች በብዛት ልጅግር ሴቶች በመደዳ ተደርድረው የሚነግዱት በቆሎ ቅቅልና ጥብስ አንዱን በ2 ብር፣ ሸንኮራ አገዳ ሙሉ እግር በ5 ብር፣ ሙዝ የ2 ብር 3 አንዳንድም የብር 1፣ ብርቱካን 2 ብር እንዲያም ሲል 1 ብር፣ ማንጎ የ2 ብር 1፣ ቀስ እያለ የብር 2፣ 3ና 4 ይደርሳል። የሕፃን ልጅ ጭንቅላት የሚያክል ስኳር ድንች በ2 ብር በመንገዱ ዙሪያ ይሸጣሉ። ሰዓቱ መሻሽቶ ለዓይን ያዝ ሲያደርግ የእጅ ባትሪዎች እንደ ምሽት ከዋክብት በአካባቢው ደማቅ ብርሃናቸውን ይፈነጥቃሉ። የዩኒቨርሲቲው ተማሪዎች በጥንድና በቡድን ሆነው ጎዳናውን ያደምቁታል። ክረምት ላይ ከቺ የሚባል ስኳር ድንች መሰልና ጨሞ የሚባል ከቡና ገለባ፣ ነጭ ሽንኩርት፣ ዝንጅብል፣ ሚጥሚጣና ሌሎች ቅመማ ቅመም ተጨምረውበት የሚፈላ ሻይ መሰል ነገር የክረምት ተማሪዎችን ተከትለው በብዛት በዚሁ አካባቢ ይስተዋላል። መምህር ባህሩ በሚዛን ቴፒ ዩኒቨርሲቲ የኢንጂነሪንግና ቴክኖሎጂ ኮሌጅ ኃላፊና መምህር ሲሆኑ በመማር ማስተማር ሂደቱ ያላቸው መልካም ግንኙነት በብዙ ተማሪዎችና በሥራ ባልደረቦቻቸው ዘንድ እንዲከበሩ አድርጓቸዋል። ሀገርና ወገናቸውን ከልብ ይወዳሉ። ከራሳቸው ይልቅ ለትውልድ አብዝተው ይጨነቃሉ። በግቢው ውስጥ የሥነ ጽሑፍ ክበብ አቋቁመው ሀገርህን እወቅ የሚል ፕሮግራም በማዘጋጀት ትልቅ የጥበብ በር ከፍተዋል። የአካልና መጠን ይዘታቸው ይለያይ እንጂ መምህር ባህሩ በአብዛኛው ለተማሪዎቻቸው ያላቸው አመለካከት ከአስተማሪ ሰለሞን ጋር ተመሳሳይ ነው። ሁሉንም ተማሪዎቻቸውን በስም መጥራት ይወዳሉ። ደግሞም የእያንዳንዱን ተማሪ ስምና ምግባር በሚገባ ጠንቅቀው ያውቃሉ። በግቢው ውስጥ በትምህርት አቀባበሉና በሥነ ምግባሩ ለፍርድ አወቅ የተለየ ፍቅርና ክብር አላቸው። ከእውቀቱም ባሻገር በሚያሳየው በራስ መተማመን አዳዲስ ነገሮችን ለማወቅ የሚያሳየውን ጉጉት፣ ለሀገሩና ለወገኑ ያለውን ጥልቅ ፍቅር፣ አስተዋይና አሳቢነቱን በቀላሉ የሰዎችን ቀልብ የመሳብ ኃይሉን ያደንቁለታል። ሰቃይ ተማሪም ስለሆነ ሲመረቅ በዚሁ በተማረበት ሚዛን ቴፒ ዩኒቨርሲቲ መምህር ወይም ሌክቸረር ሆኖ እንደሚቀር ትልቅ ተስፋ ጥለውበታል። ለዚህም ነው እንቅስቃሴውን ሁሉ በቅርብ ርቀት የሚከታተሉት። በዩኒቨርሲቲው ውስጥ አስፋው በዐይኑ አይቶ የደነገጠላት ልጅ በግቢው የተዘዋወረ ሲፈልጋት ድንገት ከሰርካለም ጋር ፊት ለፊት ተገናኙ። ሰርካለም አዲስ ቀላ ባለው ረጅም ፊቷ ላይ የተተከሉት ዐይኖቿ ሰውን ትኩር ብለው ሲያዩ እንደ መርፌ ይወጋሉ። ስትስቅና ጥርሶቿ ሲገለጡ ድንቦሽቦሽ ያሉት ጉንጮቿ ግራና ቀኝ ይሰረጉዳሉ። ያኔ ውበቷ ይበልጥ ይጎላል። ግመጡኝ ግመጡኝ ያሰኛል ውብ ከንፈሯ። ለጆሮ የሚማርክ ያሬዳዊ ዜማ የሚመስል ተስረቅራቂ ድምፅ ከአንደበቷ ይፈልቃል። ወርቃማ ቀለም የተቀባው ጸጉሯ ግራና ቀኝ ከትከሻዋ ወርዶ ዘፍ ብሏል። ጂንስ ሱሪ፣ ተርከዝ ያለው ጫማ፣ በመጠኑ ጡትን የሚያሳይ ቦዲ መልበስን ታዘወትራለች። የተስተካከለ የሰውነት ቅርጽና ኮራ ያለ ዳሌ ባለቤት ነች። ከአስፋው ጋር ተዋውቃቸው ቀደም ሲል ሐረር ዘመድ ለመጠየቅ በሄደችበት አጋጣሚ ነበር። እኔ አላምንም ሰርካለም ሰይፉ አለ በጩኸት። አስፋው አንተ ደህና ነህ? ያልሞተ ሰው ይገናኛል
አስፋው እንደገና ጥብቅ አድርጎ አቅፎ እየሳማት የሚገርመው ሰሞኑን አብዝቼ ሳስብሽ ነበር፣ ለካ እኔ ይህን ሊያሳየኝ ነው አለ ከቅፉ ሳያወጣት። ኧረ ተው የሳቀች ትኩር ብላ ተመለከተችው። ሰርክሞች ለምን እንደሆነ አላውቅም፣ ዝም ብዬ ሳስብሽና ስናፍቅሽ ነበር። ያቷሽ ስልክ እንኳን መች ደውለህ ታውቅና ነው አለች በትዝብት። እንደሱማ አትበይ፣ ቁጥርሽን ለመነካካት ባገኘሁት አጋጣሚ ቦዝኛ አላውቅም። ችግሩ ግን ኔትወርክ ነው። ይሄን ያክል ተው፣ ሰው እንዳይሰማ ከልብ ካዘኑ እምባ አይገድም። ውይ ሰርክ፣ ዘንድሮም ሰው አታምኝም አለና እየሳቀ ለማንኛውም ስላገኘሁሽ ደስ ብሎኛል። ይሁንልህ አለች ፈገግ ብላ። ከመለያየታቸው በፊት አስፋው ከንፈሯን ግጥም አድርጎ ሲስማት ባህረዲን አያቸውና አይኑን ማመን አቃተው። ካስፋው ስትለይ ጠብቆ ሊያነጋግራት ፈለገ። እንዳሰበው ስሜቱን መቆጣጠር አልቻለም። ሐሳቡን ለውጦ ጥሏቸው መሄድን መረጠ። ቅዳሜ ምሽቱ 3 ሰዓት አዳራሹ በአዲስ ገቢና የሥነ ጽሑፍ ዝንባሌው ባላቸው ነባር ተማሪዎች ጢም ብሎ አፍ ለአፍ ሞልቷል። መድረኩ አካባቢ የሙዚቃ መሳሪያዎች፣ የተወሰኑ ወንበሮች እንዲሁም በአራቱ ማዕዘን ግድግዳዎች ላይ የእንኳን ደህና መጣችሁ ጽሑፎች ተለጥፈው ይታያሉ። የዩኒቨርሲቲው ዲን እንኳን ደህና መጣችሁ በማለት የአቀባበል ንግግር ካደረጉ በኋላ ለአዲስ ተማሪዎች መልካም የትምህርት ዘመን እንዲሆንላቸው ተመኝተው በሥነ ጽሑፍ ክበቡ የተዘጋጀውን ፕሮግራም እንድትከታተሉ ጋብዘው ከመድረክ ወረዱ። በሥነ ጽሑፍ ክበቡ አባላት አንድ ሙዚቃ ቀረበ። በመቀጠል የተወሰኑ ተማሪዎች የግጥም ሥራዎቻቸውን አቀረቡ። መምህር ባህሩ ስለ ሥነ ጽሑፍና ሀገርን እወቅ ክበብ እንዲህ ሲሉ አጠር ያለ መግለጫ ሰጡ። ይህ ዝግጅት የነገ ሀገር ተረካቢዎችን የከፍተኛ ትምህርት ተማሪዎች ከአካባቢው ማኅበረሰብ ጋር በማቀራረብ ስለ ማኅበረሰቡ አኩሪ ባህልና ወግ ግንዛቤን ለማስጨበጥ ሚዛን ቴፒ ዩኒቨርሲቲ ከሸካ ዞን መስተዳድር ባህልና ቱሪዝም ቢሮ ጋር በመተባበር የሚያቀርብላችሁ ዝግጅት ነው። አዲስ ገቢ ተማሪዎች በድጋሜ እንኳን ደህና መጣችሁ እያልኩ ዝግጅቱን እንድትከታተሉ እጋብዛለሁ አሉ መምህር ባህሩ። ለስለስ ያለ ሀገራዊ ሙዚቃ በዲጄ ከተጋበዘ በኋላ ግጥም አቅራቢው ፍርድ አወቅ እንደሆነ በመድረክ አስተዋዋቂዋ በኩል ሲነገር ነባር ተማሪዎችና መምህራን በደማቅ ጭብጨባ ተቀበሉት። ፍርድ አወቅ ወደ መድረክ ወጥቶ የጉም ፀሐይ የሚለውንና ሌላ አንድ ግጥሙን አቅርቦ እንደጨረሰ አዳራሹ በጭብጨባ ተሞላ። ተማሪዎች ይደገም 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 የሚል ድምፅ አሰሙ። ትዝታ አጠገቧ ከተቀመጡት ተማሪዎች ተለይታ ከተቀመጠችበት ተነስታ ለፍርድ አወቅ በማጨብጨብ አድናቆቷን ገለጸችለት። ፍርድ አወቅ የጉም ፀሐይ ግጥሙን ደግሞ አነበበ። ሌሎች ተማሪዎችም ሥራዎቻቸውን አቀረቡ። ሰዓቱ እየገፋ ነው። ተማሪዎች ከአዳራሹ መውጣት ሲጀምሩ የሥነ ጽሑፍ ክበቡ አባላት የሙዚቃና የድምፅ መሣሪያዎቻቸውን እየነቃቀሉ እያለ በጣት ከሚቆጠሩትና ወደ ኋላ ከቀሩት ተማሪዎች መካከል ድንገት ፍርድ አወቅና ትዝታ ዐይን ለዐይን ተጋጩ። ፍርድ አወቅ ሳይሰስት ፈገግታውን ለገሳት። እሷም በተራዋ በመሽኮርመም ለፈገግታው ምላሽ እንደ ፀሐይ የሚሞቀውን ውብ ፈገግታዋን ቸረችው። ይህን አጋጣሚ ተጠቅሞ ተጠጋና ፍርድ አወቅ በማለት ራሱን አስተዋውቆ እጁን ለሰላምታ ዘረጋ። ትዝታ እባላለሁ አለች በመቅለስለስ። ፍርድ አወቅ ከሥነ ጽሑፍ ምሽት እንደወጣ ወደ ዶርም ሲገባ አስፋውን ያጠዋል። አልጋው ላይ
ጋደም ብሎ የደነገጠላትን ልጅ እንዳገኛት ሊነግረው ጓግቶ ነበር። ወደ አስፋው ስልክ ደወለ። አሎ አስፍሽ። አቤት ፍርዴ። ፍለጋ እንዴት ነው ተሳካለህ? አለ በሹፈት። ትቀልዳለህ? አስፋ እኮ ነኝ አለው በኩራት። አገኟት አብረነን እንዳትለኝ ብቻ። ፍርዳወቅ ሳቀ። አይ እስካሁን አልተገኘችም፣ መገኘቷ ግን አይቀርም። ጉረኛ ቢጤ ነህ። ይልቅ ተገኝታለች ዕድሜ ለምትንቀው ስነ ጽሑፍ ምሽት። አትለኝም አለ አስፋው እየጮኸ በተዘበራረቀ ስሜት። እውነት ተገኝታለች አስፍሽ። የት ነህ? አሁን ዶርም ገባሁ። ወይኔ አስፋው ምን አቅብጦኝ ከግቢ ወጣሁ አለ በቁጭት። ተው እንዲህ አትበል። እነሱስ ማን አላቸው? እነማን? ባለ ሆቴሎቹ። ትቀልዳለህ? ይልቅ ስለ እሷ ንገረኝ። ዋው እንዴት አይነት ልጅ መሰለች! ሲበዛ የተረጋጋች። በአንተ መንቀዥቀዥ ግን የሚሆን አይመስለኝም። እንግዲህ ጀመረ። የምን ማካበድ ነው? ችክ እኮ ነች። ኧረ ተው፣ ሁሉም አንድ አይደሉም። እሱን ተው። ይልቅ ደውልና ነገ ምሳ ልጋብዝሽ በላት። ወጪውን እኔ ስፖንሰር አደርጋለሁ። ወገኛ ቢጤ እኮ ነህ። እውነቴን ነው ፍርዴ። የመብራትና ኔትወርክ እንዲሁም የሲስተም ችግሮች አሁን ተቀርፈዋል። ዕድሜ ለኤቲኤም ኮይን ማተም ጀምሬያለሁ። ይልቅ ደውልላት። ተው አንተ፣ በአንድ ቀን ይደብራል አለ ፍርዳወቅ በማሾፍ። በቃ እሺ፣ አንተ ስትደውል ስልኳን ለእኔ ስጠኛ። ፍርዳወቅ ብሎ ሳቀ። አሁን ይሄ ምን ያስገለፍጣል አለ አስፋው በንዴት። እንግዲህ ሰው የሚልህን ስማ፣ ባይሆን ነገ አብረን እንደውላታለን። በቃቸው አለ ፍርዳወቅ የሹፈት ሳቁን እየሳቀ። ወይኔ አስፋው ቀንጥሎኝ ያንተ መቀለጃ ልሁን። ቻው ቻው። በቁጭት ስልኩን ዘጋው። ፍርዳወቅና እስማኤል ከዩኒቨርሲቲው ፊት ለፊት በሚገኘው መናፈሻ የማንጎ ዛፍ ጥላ ስር ቆዝመው ተቀምጠዋል። ምን አለ መንግሥት ልዩ ወረዳ አድርጎ ቢገላክለን አለ ፍርዳወቅ። ቢሆን ጥሩ ነበር። ደህዴን ግን ፍጹም እንደዚህ ያለ ሐሳብ ለማስተናገድ ፍላጎት የለውም። ይህ አስተሳሰብ ሕዝብንም ድርጅትንም አይጠቅምም። የደርግ መንግሥት ወደ መውደቂያው አካባቢ ይጠቀምበት የነበረውን ጂኦግራፊካል የወሰን አከላለል ወደ ጎን በመተው የብሔሮችን አሰፋፈርና ፍላጎትን ባማከለ አዲስ አወቃቀር ቴፒ የኪና ጎደሬ ወረዳን ከኢልባቡር ክፍለ ሀገር ሞቻ አውራጃ ገንጥሎ የኪና ጎደሬ አውራጃ በማለት በከፋ ክፍለ ሀገር ስር እንዲተዳደር አድርጎ ነበር። ዳሩ ምን ያደርጋል፣ አመሻሹ ላይ ነበርና ይሄን ያደረገው። ብዙ ሳትቆይ ጀንበር ጠለቀች አለ እስማኤል በቁጭት። ከዚያስ አለ ፍርዳወቅ በጉጉት። በ1983 ዓ.ም ኢህአዴግ ኢትዮጵያን ተቆጣጥሮ የ1984 ዓ.ም የክልል አወቃቀሩ በተለይ በደቡብ ብሔር ብሔረሰብና ሕዝቦች ብሔሮች በወቅቱ በነበራቸው ንቃተ ህሊና ላይ ተመርኩዘው ባቀረቡት ጥያቄ መሠረት ያለ በቂ ጥናት መልስ የሰጠ ይመስለኛል። መጀመሪያ ከ1984 እስከ 1985 ዓ.ም አሁኑ በደቡብ የተጠቃለለው ክልል በሰባት ክልሎች ተከፋፍለው ነበር። ክልል 7 ከምባታ፣ ሃዲያ፣ አላባ፣ የምና ጉራጌን አጠቃሎ መቀመጫው ሆሳዕና፣ ክልል 8 ሲዳማ፣ ጌዲዮ፣ አማሮና ቡርጂ መቀመጫው ሐዋሳ፣ ክልል 9 ሰሜን ኦሞ፣ ወላይታ፣ ጋሞ፣ ጎፋ፣ ዳውሮ፣ ኮንታ፣ ባስኬቶና ደራሼ መቀመጫው አርባ ምንጭ፣ ክልል 10 የአሁኑ ደቡብ ኦሞ ዞን መቀመጫው ጂንካ፣ ክልል 11 ቤንች ማጂ፣ ምዕራብ ኦሞ፣ ሸካና ከፋ መቀመጫ ከተማው ሚዛን ተፈሪ ነበር።
ብሎ ሲጋራውን ከኪሱ አውጥቶ ለኮሰና ይህ አከላለል ብዙ አልዘለቀም። በ1985 ዓመተ ምህረት ደቡብ ክልል በሚል 5 ክልሎች በአንድ ተጨፈለቁ። በክልሉ የሚገኙ 56 የተለያዩ ብሔር ብሔረሰቦችን በሕዝብ ብዛት የብሔሮችን አሰፋፈርና ፍላጎት ሳያማክል በአንድ ጨፈለቃቸው። ለዚህ ትልቅ ማሳያ በክልሉ ውስጥ በየጊዜው የሚቀሰቀሱ ማቆሚያ የሌላቸው ግጭቶች ናቸው። በቴፒና አካባቢዋም ለብዙዎች ሕይወት መጥፋትና ከቀያቸው ለመፈናቀል መንስኤው ይሄው ነው አለና ትንሽ ፋታ ወስዶ ቀጠለ። የኪና ጎደሬ ወረዳ ከሁለት ተከፍለው ጎደሬ ወደ ጋምቤላ ክልል ተወሰደች። መዠንገር ብሔረሰቦችን በ18 ኪሎ ሜትር ውስጥ በሁለት ክልሎች እንዲከፋፈሉ ከመደረጉም በተጨማሪ ሸኮቹም ቢሆን በሁለት ዞን ተከፋፍለዋል። ይህም ድምፃቸው በአግባቡ እንዳይሰማ ተጽዕኖ አሳድሮባቸዋል። እስከ 1992 ዓ.ም ድረስ የከፋ ዞን 9 ወረዳዎችን ከሸካ ዞን 3 ወረዳዎች ማለትም ማሻ፣ አንድ ራቻና የኬ ወረዳዎች ጋር በማዋሃድ ከፋ ሸካ ዞን ነበር። በ1992 ዓ.ም ማሻ፣ አንድ ራቻና የኬ ወረዳዎችን ይዞ የሸካ ዞን አስተዳደር በማለት በአዲስ መልክ ተዋቀረ። ከድጡ ወደ ማጡ ሆነ ነገሩ አለ እስማኤል ፍዝዝ ብሎ። ፍርድ አወቅ እየቆዘመ እስማኤልን ተሰናብቶ ወደ ግቢ ገባ። በቴፒና አካባቢዋ በተፈጠረው ግጭት የሰው ሕይወት እንደ በጋ ቅጠል አንዳንድ እያለ መርገፍ ያሳሰባቸው የሸካ ወይም ሸክቾ ብሔረሰብ ሀገር ሽማግሌዎችና የሃይማኖት አባቶች የዞኑን አመራሮች ጠርተው ስለ ጉዳዩ ውይይት ጀምረዋል። የሰው ልጅ ማንነቱን ማወቅ፣ በአፍ መፍቻ ቋንቋ መጠቀም፣ ባህልን ጠብቆ ማቆየት የሚደገፍ ብቻ ሳይሆን የሚበረታታ መብትም ነው። ነገር ግን አሁን ባለው ሁኔታ የብሔር ቋንቋና የእምነት ቀንበር ደም የሚያፋስስ አብሮት ይኖር ከነበረው ጎረቤቱ የሚለየውና ከቀየው የሚያፈናቅለው ከሆነ ማንነቱ እንደ ዕዳ ተቆጥሮበታል ማለት ነው። ከሕዝብ ጀርባ የሚደረግ ስውር ደባ ለአካባቢው ችግር ዘላቂ መፍትሄ የሚሰጥ ሳይሆን ማለቂያ የሌለው ውጥረትና ግጭት እንዲቀጥል የሚያደርግ አርቆ ማስተዋል የጎደለው ተግባር እንደሆነ ሁላችሁም በደንብ ልትገነዘቡት ይገባል። የዜጎችን እኩልነት፣ ሰብአዊ መብት እንዲሁም ጥቅምን ማስጠበቅ የሁላችንም ታሪካዊ ግዴታ ስለሆነ ልዩነቶቻችንን ወደ ጎን ትተን ይህ በደልና ግፍ በሕዝብ ላይ እንዳይደገም በነጠላም ይሁን በቡድን የተጠናከረ ሰላማዊ ትግል ልናደርግ ይገባል። በአካባቢው ከተለያዩ ብሔር ብሔረሰቦች ማኅፀን የተገኙ ተወላጆች ሁሉም በማኅበረሰቡ ውስጥ የደህንነት ዋስትና እንዲኖራቸው ይሻሉ። ከሁሉም በላይ ቴፒዎች በቀያቸው እኩል የፖለቲካ መብት እንዲኖራቸው አጥብቀው ይመኛሉ። ታዲያ ለምን አትፈቅዱላቸውም? አሉ ከሽማግሌዎቹ መካከል በዕድሜ ጠና ያሉት የሃይማኖት አባት። ይህን አድሮ የሚያገረሽ ክፉ በሽታ በቃ ልትሉት ይገባል። በእናንተ ምክንያት ለምን ስማችን ይጠፋል? አሉ በስጨት ብለው አጠር ወፈር ያሉት ሌላኛው ሽማግሌ። እኛ ምን አደረግን? መንግሥት የሰጠንን ኃላፊነት በአግባቡ እንዳንወጣ እንቅፋት የሆኑብን እኮ እነሱ ናቸው አለ ለስለስ ብሎ ለግላጋው ወጣት የዞን አስተዳዳሪ። አይደለም፣ እኛ ሁሉን ነገር እኮ እንሰማለን። ከሁሉም ጋር ተዋደን ተዛምደንና ተዋልደን ነው በፍቅር የምንኖረው።
ሁል ጊዜም የችግሩ ምንጮች ተማርን ብላችሁ ስልጣን ላይ የምትወጡት ናችሁ አሉ ረገጥ አድርገው ጸጉራቸውን ሽበት የወረረው ሽማግሌ። አለባብሰው ቢያርሱ ባረም ይመለሱ እንደሚባለው ችግሮችን በማድባበስ ወጣቶቹ ወደ ራሳቸው ለመመልከት ፈቃደኛ ሆነው ባለመገኘታቸው በአመራሮቹና በሽማግሌዎቹ መካከል አለመግባባት ተፈጥሮ ተለያዩ። በፍርድ አወቅና ትዝታ መካከል አንዳች የተፈጥሮ ኃይል ስበት ያለ ይመስላል። ትዝታም ብትሆን ስለ ፍርድ አወቅ በሚሰማት እንግዳ ስሜት ግራ ተጋብታለች። ከዚያን ቀን ጀምሮ እሱ ስለ እሷም በተራዋ ሳታውቀው ስለ እሱ ማሰብ ጀምራለች። በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። አንድ ቀን ፍርድ አወቅ በቅርብ ርቀት ትዝታን ከኋላዋ እየተከተለ ውበቷን ያደንቃል። ጥቁር ሐር የመሰለ ረጅም ጸጉሯን ከጀርባዋ ለቀዋለች። እንዴት አይነት ውብ ነች አለ ለራሱ በመገረም። የሚያምር ደግሞ ግራ የሚያጋባ ምን ይሉታል? ራሱን በራሱ ጠየቀ። መልስ አላገኘለትም። ደግሞ ባስፋ መፍረዴ እያለ ሲያጉረመርም ድንገት ትዝታ ወደ ኋላ ዞር ስትል አይን ለአይን ተጋጩ። ፍርድ አወቅ ደንግጦ አንገቱን ወደ መሬት አቀረቀረ። ትዝታ አይታ እንዳላየች ፍጥነቷን ጨምራ ተራመደች። ጸጉሯ ላይ የሰካችው ስክሪፕቶ ድንገት ሾልኮ ወደቀ። ዙራ ላለማንሳት ዝም ብላ ሄደች። ፍርድ አወቅ ጎንበስ ብሎ ስክሪፕቶውን አነሳና እንደምንም ከራሱ ጋር የታገለ ትዝታ ሲል ተጣራ። ድምፅ ሳታሰማ ፊቷን አዞረች። ስክሪፕቶውን በእጁ አሳያት። ፍርድ አወቅና እስማኤል ከዩኒቨርሲቲው ፊት ለፊት በሚገኘው መናፈሻ የማንጎ ዛፍ ጥላ ስር ቆዝመው ተቀምጠዋል። ምን አለ መንግሥት ልዩ ወረዳ አድርጎ ቢገላግለን አለ ፍርድ አወቅ። ቢሆን ጥሩ ነበር። ደህዴን ግን ፍጹም እንደዚህ ያለ ሐሳብ ለማስተናገድ ፍላጎት የለውም። ይህ አስተሳሰብ ሕዝብንም ድርጅትንም አይጠቅምም። የደርግ መንግሥት ወደ መውደቂያው አካባቢ ይጠቀምበት የነበረውን ጂኦግራፊካል የወሰን አከላለል ወደ ጎን በመተው የብሔሮችን አሰፋፈርና ፍላጎትን ባማከለ አዲስ አወቃቀር ቴፒ የኪና ጎደሬ ወረዳን ከኢሉባቦር ክፍለ ሀገር ሞቻ አውራጃ ገንጥሎ የኪና ጎደሬ አውራጃ በማለት በከፋ ክፍለ ሀገር ስር እንዲተዳደር አድርጎ ነበር። ዳሩ ምን ያደርጋል፣ አመሻሹ ላይ ነበርና ይሄን ያደረገው። ብዙ ሳትቆይ ጀንበር ጠለቀች አለ እስማኤል በቁጭት። ከዚያስ አለ ፍርድ አወቅ በጉጉት። በ1983 ዓመተ ምህረት ኢህአዴግ ኢትዮጵያን ተቆጣጥሮ የ1984 ዓመተ ምህረት የክልል አወቃቀሩ በተለይ በደቡብ ብሔር ብሔረሰብና ሕዝቦች ብሔሮች በወቅቱ በነበራቸው ንቃተ ህሊና ላይ ተመርኩዘው ባቀረቡት ጥያቄ መሰረት ያለ በቂ ጥናት መልስ የሰጠ ይመስለኛል። መጀመሪያ ከ1984 እስከ 1985 ዓመተ ምህረት አሁኑ በደቡብ የተጠቃለለው ክልል 7 ከምባታ፣ ሃዲያ፣ አላባ፣ የምና ጉራጌን አጠቃሎ መቀመጫው ሆሳዕና፣ ክልል 8 ሲዳማ፣ ጌዲዮ፣ አማሮና ቡርጂ መቀመጫው ሐዋሳ፣ ክልል 9 ሰሜን ኦሞ፣ ወላይታ፣ ጋሞ፣ ጎፋ፣ ዳውሮ፣ ኮንታ፣ ባስኬቶና ደራሼ መቀመጫው አርባ ምንጭ፣ ክልል 10 የአሁኑ ደቡብ ኦሞ ዞን መቀመጫው ጂንካ፣ ክልል 11 ቤንች ማጂ፣ ምዕራብ ኦሞ፣ ሸካና ከፋ መቀመጫ ከተማው ሚዛን ተፈሪ ነበር ብሎ ሲጋራውን ከኪሱ አውጥቶ ለኮሰና ይህ አከላለል ብዙ አልዘለቀም። በ1985 ዓመተ ምህረት ደቡብ ክልል በሚል 5ቱ ክልሎች በአንድ ተጨፈለቁ።
በክልሉ የሚገኙ 56 የተለያዩ ብሔር ብሔረሰቦችን በሕዝብ ብዛት የብሔሮችን አሰፋፈርና ፍላጎት ሳያማክል በአንድ ጨፈለቃቸው። ለዚህ ትልቅ ማሳያ በክልሉ ውስጥ በየጊዜው የሚቀሰቀሱ ማቆሚያ የሌላቸው ግጭቶች ናቸው። በቴፒና አካባቢዋም ለብዙዎች ሕይወት መጥፋትና ከቀያቸው ለመፈናቀል መንስኤው ይሄው ነው አለና ትንሽ ፋታ ወስዶ ቀጠለ። የኪና ጎደሬ ወረዳ ከሁለት ተከፍለው ጎደሬ ወደ ጋምቤላ ክልል ተወሰደች። መዠንገር ብሔረሰቦችን በ18 ኪሎ ሜትር ውስጥ በሁለት ክልሎች እንዲከፋፈሉ ከመደረጉም በተጨማሪ ሸኮቹም ቢሆን በሁለት ዞን ተከፋፍለዋል። ይህም ድምፃቸው በአግባቡ እንዳይሰማ ተጽዕኖ አሳድሮባቸዋል። እስከ 1992 ዓ.ም ድረስ የከፋ ዞን 9 ወረዳዎችን ከሸካ ዞን 3 ወረዳዎች ማለትም ማሻ፣ አንድ ራቻና የኬ ወረዳዎች ጋር በማዋሃድ ከፋ ሸካ ዞን ነበር። በ1992 ዓ.ም ማሻ፣ አንድ ራቻና የኬ ወረዳዎችን ይዞ የሸካ ዞን አስተዳደር በማለት በአዲስ መልክ ተዋቀረ። ከድጡ ወደ ማጡ ሆነ ነገሩ አለ እስማኤል ፍዝዝ ብሎ። ፍርድ አወቅ እየቆዘመ እስማኤልን ተሰናብቶ ወደ ግቢ ገባ። በቴፒና አካባቢዋ በተፈጠረው ግጭት የሰው ሕይወት እንደ በጋ ቅጠል አንዳንድ እያለ መርገፍ ያሳሰባቸው የሸካ ወይም ሸክቾ ብሔረሰብ ሀገር ሽማግሌዎችና የሃይማኖት አባቶች የዞኑን አመራሮች ጠርተው ስለ ጉዳዩ ውይይት ጀምረዋል። የሰው ልጅ ማንነቱን ማወቅ፣ በአፍ መፍቻ ቋንቋ መጠቀም፣ ባህልን ጠብቆ ማቆየት የሚደገፍ ብቻ ሳይሆን የሚበረታታ መብትም ነው። ነገር ግን አሁን ባለው ሁኔታ የብሔር ቋንቋና የእምነት ቀንበር ደም የሚያፋስስ አብሮት ይኖር ከነበረው ጎረቤቱ የሚለየውና ከቀየው የሚያፈናቅለው ከሆነ ማንነቱ እንደ ዕዳ ተቆጥሮበታል ማለት ነው። ከሕዝብ ጀርባ የሚደረግ ስውር ደባ ለአካባቢው ችግር ዘላቂ መፍትሄ የሚሰጥ ሳይሆን ማለቂያ የሌለው ውጥረትና ግጭት እንዲቀጥል የሚያደርግ አርቆ ማስተዋል የጎደለው ተግባር እንደሆነ ሁላችሁም በደንብ ልትገነዘቡት ይገባል። የዜጎችን እኩልነት፣ ሰብአዊ መብት እንዲሁም ጥቅምን ማስጠበቅ የሁላችንም ታሪካዊ ግዴታ ስለሆነ ልዩነቶቻችንን ወደ ጎን ትተን ይህ በደልና ግፍ በሕዝብ ላይ እንዳይደገም በነጠላም ይሁን በቡድን የተጠናከረ ሰላማዊ ትግል ልናደርግ ይገባል። በአካባቢው ከተለያዩ ብሔር ብሔረሰቦች ማኅፀን የተገኙ ተወላጆች ሁሉም በማኅበረሰቡ ውስጥ የደህንነት ዋስትና እንዲኖራቸው ይሻሉ። ከሁሉም በላይ ቴፒዎች በቀያቸው እኩል የፖለቲካ መብት እንዲኖራቸው አጥብቀው ይመኛሉ። ታዲያ ለምን አትፈቅዱላቸውም? አሉ ከሽማግሌዎቹ መካከል በዕድሜ ጠና ያሉት የሃይማኖት አባት። ይህን አድሮ የሚያገረሽ ክፉ በሽታ በቃ ልትሉት ይገባል። በእናንተ ምክንያት ለምን ስማችን ይጠፋል? አሉ በስጨት ብለው አጠር ወፈር ያሉት ሌላኛው ሽማግሌ። እኛ ምን አደረግን? መንግሥት የሰጠንን ኃላፊነት በአግባቡ እንዳንወጣ እንቅፋት የሆኑብን እኮ እነሱ ናቸው አለ ለስለስ ብሎ ለግላጋው ወጣት የዞን አስተዳዳሪ። አይደለም፣ እኛ ሁሉን ነገር እኮ እንሰማለን። ከሁሉም ጋር ተዋደን ተዛምደንና ተዋልደን ነው በፍቅር የምንኖረው። ሁል ጊዜም የችግሩ ምንጮች ተማርን ብላችሁ ሥልጣን ላይ የምትወጡት ናችሁ አሉ ረገጥ አድርገው ጸጉራቸውን ሽበት የወረረው ሽማግሌ።
አለባብሰው ቢያርሱ ባረም ይመለሱ እንደሚባለው ችግሮችን በማድባበስ ወጣቶቹ ወደ ራሳቸው ለመመልከት ፈቃደኛ ሆነው ባለመገኘታቸው በአመራሮቹና በሽማግሌዎቹ መካከል አለመግባባት ተፈጥሮ ተለያዩ። በፍርድ አወቅና ትዝታ መካከል አንዳች የተፈጥሮ ኃይል ስበት ያለ ይመስላል። ትዝታም ብትሆን ስለ ፍርድ አወቅ በሚሰማት እንግዳ ስሜት ግራ ተጋብታለች። ከዚያን ቀን ጀምሮ እሱ ስለ እሷም በተራዋ ሳታውቀው ስለ እሱ ማሰብ ጀምራለች። በእንቅርት ላይ ጆሮ ደግፍ ሆኖባቸዋል። አንድ ቀን ፍርድ አወቅ በቅርብ ርቀት ትዝታን ከኋላዋ እየተከተለ ውበቷን ያደንቃል። ጥቁር ሐር የመሰለ ረጅም ጸጉሯን ከጀርባዋ ለቀዋለች። እንዴት አይነት ውብ ነች አለ ለራሱ በመገረም። የሚያምር ደግሞ ግራ የሚያጋባ ምን ይሉታል? ራሱን በራሱ ጠየቀ። መልስ አላገኘለትም። ደግሞ ባስፋ መፍረዴ እያለ ሲያጉረመርም ድንገት ትዝታ ወደ ኋላ ዞር ስትል አይን ለአይን ተጋጩ። ፍርድ አወቅ ደንግጦ አንገቱን ወደ መሬት አቀረቀረ። ትዝታ አይታ እንዳላየች ፍጥነቷን ጨምራ ተራመደች። ጸጉሯ ላይ የሰካችው ስክሪፕቶ ድንገት ሾልኮ ወደቀ። ዙራ ላለማንሳት ዝም ብላ ሄደች። ፍርድ አወቅ ጎንበስ ብሎ ስክሪፕቶውን አነሳና እንደምንም ከራሱ ጋር የታገለ ትዝታ ሲል ተጣራ። ድምፅ ሳታሰማ ፊቷን አዞረች። ስክሪፕቶውን በእጁ አሳያት። የትም ቦታ ቢሆን ጊዜ ነው ጠቃሚው፣ ጊዜ ነው ጠቃሚው። የጊዜ ሚዛን በእውነተኛ ታሪክ ላይ የተመሰረተ። ደራሲ ዋሲሁን አራጌ፣ ተራኪ ክብሮም ወርቁ። የጊዜ ሚዛን። ጊዜ እንደው አይጠፋም፣ ይነጋል ይመሻል፣ ይነጋል ይመሻል። ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች፣ ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ